Hey guys, እንዴት ናችሁ? Today's video is gonna be study vlog ነው የሚሆነው እና ከዶርም ያልጀመርኩት one of my dorm mates ተኝታ ነበርና እንዳልቀሰቅሳት ነው። ሶ ምን ሆነ መሰላችሁ? በጣም በርናውት ሊያጋጥመኝ ነው መሰለኝ። ከዛ በኋላ ላይ ኦኬ ምን ላድርግ to avoid ይሄንን በርናውት ብዬ ሳስብ changing the space። ስለዚህ ዛሬ ስፔስ ቀይረና ከላይብረሪ ወዴት እንሄዳለን? ካፌ ሄደን ነው የምናነበው ማለት ነው። ሶ ማይ ፋይናል ኢዝ የዛሬ 3 ሳምንት አይ ነው ደርሷል እና ደግሞ I had like 2 meets ከዛ በፊት ስለዚህ I'm gonna study ዛሬ ማንበብ አለብኝ ብቻ the whole 3 weeks ማንበብ አለብኝ በጣም እና I'm gonna go የሆነ ካፌ it's a new spot 4 ኪሎ እና እዛ ሄጄ I'm gonna study we're gonna study እና let's go በቃ you know what happened guys so መሄድ ያሰብኩት ሌላ ፕሌስ ነበረ there is like this coffee place እና እዛ ነበረ ግን they're closed so I think እሑድ ስለሆነ መሰለኝ የዘጉት እና አሁን አምባሳደር ነኝ ግን ቁርስ ለመብላት ነው የመጣሁት so ቁርስ እንበላና ብዙ ሰው የለም ካለ like የማይደብረኝ ከሆነ I'll just study here ካልሆነ ደግሞ አብረን ትገባለሁ ማለት ነው that's the update ሎኪ መናደር ሳይሆን ትንሽ ደብሮኛል ያ ፕሌስ ስል ስለሆነ because I was planning እዛ ለማጥናት right anyways ርቦኛል I need to eat ትናንትና ምን እንደሆንኩ ታውቃላችሁ አዘዝኩኝ የሆነ ምግብ ማለት ነው እና ብዙ ነው እና ትንሽ ኤክስፔንሲቭ ነው የምን ትንሽ it was expensive ከዛም በኋላ ላይ ራሴን በላውና ብዙ ቀረኝ ከዛም በቃ ቁርስ በለዋለሁ ብዬ አስቀመጥኩት ከዛስ ተበላሸ ላይክ በትክክል ማለት ነው የተበላሸው ከዛ ደግሞ ዶም የሆነ ሽታ አለው መስኮቱን ክፈቱት ምናምን እላለሁ የራሴው ምግብ ነው ለካ ኤኒዌይስ ወይ ኮፒራይት ኤት ግን ይሄ መዝሙር ደስ ይለኛል እስከ 6 ሰዓት አሁን 6 ተኩል ነው እስከ 6 ተኩል አምባሳደር ቁጭ ብዬ አነበብኩኝ ከዛም በኋላ ላይ ያው በቃኝ ከዛ ደግሞ አሁን we're gonna change space እንሄዳለን ቅድም ተዘጋልኩት ካፌ እሱ ክፍት እንደሆነ ቼክ አድርገን ክፍት ከሆነ እዛ ቀናለሁ ካልሆነ ደግሞ እቃዬን ሰብስቤ ዶርም እሄዳለሁ that's አብሮት ግን አብሮት አልገባም because ዊኬንድ ላይ it's በጣም ፓክድ እና I can't so let's hope the place ከፍት እንደሆነ ካልሆነ እንዳልኳቸው ወደ ቤቴ ነው ወደ ዶርም obviously
it's not that bad ግን ደግሞ like ቀሲል ነው የሚለው you know what ቀሲል is. This place is በጣም nice but this is በጣም nice on top of that ደግሞ their playlist እና I don't know እንዴት እንደምጨርሰው it's not like እንትኑ አሪፍ ሳይሆን አሰራሩ አሪፍ ሳይሆን ቀርቶ አይደለም ሳይሆን the place is በጣም nice guys the place is actually በጣም nice I love it. እንቅልፍ መጣ ግን ደግሞ አይከብዱ ስንት ሰዓት ነው አሁን 9 ሰዓት ሊሆን ነው ግን ደግሞ like my plan እስከ 11 ማንበብ ነው for some reason ደግሞ ማለት ነው the place is becoming ትንሽ packed እና I think ቦታ እያዝኩ ነው like እዚህ ቆየው እዚህ ሰዓት ላይ right so ለከስተመርም ቦታ መልቀቅ አለብኝ ስለዚህ እስከ 9 ሰዓት እስከ 9 ተኩል ቆይ ነው እዚህ on top of that ደግሞ I have this habit ቀን መተኛት እና እንቅልፍ ይመጣል ግን ለእንቅልፋችን አንወድቅ I'm gonna stay እስከ 9 ተኩል አሁን 48 48 እስከ 9 ተኩል ማለት በቃ ከአሁን በኋላ ለአንድ ሰዓት ባጠና ይበቃኛል ያ I just left ካፌውን እና ራቴን ላመጣ እየሄድኩኝ ነው ያ ለምንድን ነው የወጣሁት መሰላችሁ በጣም ብዙ ሰው መምጣት ጀመረና ሰው ቦታ አጥቶ ምናምን ሲመለስ I was like እዚህ እኮ for the past 2 hours ነበርኩኝ ሌላም ሰው ይቀመጥ ብዬ ተነስቼ ወጣሁ anyways መድረሴን ያለብኝ ቦታ አልደረስኩም እና ዶርምም ገብተን እናጠናለን ያ አሁን ፍርፍር ተራፊ ነው ስልኬን እንደዚህ ይዤ መሄድ አልችልም ላስቀምጠው ስልኬን እንዳልሰረቅ ለምስገባ I will update you guys ደግሞ ከእንደገና guys ለመተኛት እየሞከርኩ ነበር ግን እምቢ አለኝ ሰው እየበላሁ ነው እራቴንም ምሳም አልበላሁም ሰው ምሳም እራትም አሁን 12 ሰዓት ነው የሁለቱንም አንድ ላይ እየበላሁ ነው ያ ረሃብ ገደለኝ ማለት ላይ እየተኛው ሆዴን ይቆርጠኛል ከረሃቡ ነው ከዛ ተነሳው ነው እየበላሁ ነው ከዛ እንሞክራለን ድጋሚ ለመተኛት ከመጣ ካልሆነ እስከሚመሽ ጠብቅና ተንቺ ለሊት እነሳለሁ ታስተካክላል ያ ምንድነው የምለው ያውቂልሽ አንተ ጓደኛዬ ጋር ነው እንዴ እሺ አመሰግናለሁ ለስክሪፕቱ ጓደኛዬ መታ ተኝቼ ነበረ ከዛም በኋላ ላይ ቀሰቀሰች አልቀሰቀስኳትም ጋር ቀሰቀሳኝ ማረታች ቀስቀሳኝ ከዛም በኋላ ላይ ለ2 ሰዓት ሙሉ እንዳልተኛ አረገች እሷ ናት ካልተቀመጥሽ አያስችለኝም ቀን እንዳትሄጂ ስትለኝ ነበር